መጽሐፍቶች ጋር የሚጋራቸው ሐሳቦች አሉ። መደመር ከመለኮታዊ መጽሐፍቶች ጋር የሚጋራቸው ነገሮች አሉ። ምን ማለት ነው? ከመለኮታዊ መጽሐፍ ጋር የሚገናኝ ማለት መለኮታዊ መጽሐፍቶችም ሰው ላይ ነው የሚያርፉት። ሁሉም እሳቢያቸው ሰው ነው። ሰው ወደ ንጽህና፣ ሰው ወደ እውነት፣ ሰው ወደ ፍትህ፣ ሰው ተደምሮ ትልቅነት እንዲይዝ ነው። በትክክል በራሱ ጉልበት በራሱ ላብ ራሱን መስሎ እንዲያድግ ይፈቅዳል። ስለዚህ ይህ መለኮታዊ ነው ስንል ደግሞ በመደመር ምሳሌ ሰዎች የነፃ ምርጫ ባለቤቶች ናቸው። ሌላው ደግሞ በመለኮታዊ መጽሐፍቶችም ሰዎች የነፃ ምርጫ ባለቤቶች ናቸው የሚል አለ። መደመራዊ ነው ስንል ሌላው ከስሜት መንጻት ይጠይቃል። መደመራዊ ነው ስንል አንድ ህዝብ መጀመሪያ መደመርና መለኮታዊ መጽሐፍቶች ስናያቸው የትኛው መለኮታዊ መጽሐፍ ሰዎች በሆነ በተቀረጹበት እና በተሰሩበት መንገድ ትተው ወደ ሰውነት የመምጣት ነው ሁሉም የሚሰብኩት። ሁሉም መለኮታዊ መጽሐፍቶች የተገለጡበት ሰዓት ስናይ ምንድን ነው የሚያሳየው? የሆነ ህዝቦች የሆነ ሰዎች በሆነ ዶክትሪን ውስጥ በሆነ በተቀረጹበትና በታሰቡበት ያን እንዲወጡ የሚያደርግ ነው። ከዛ አስተሳሰብ ወጥተው ወደ ሰውነት የሚያመጡ ናቸው። በእስልምና ሆነ በክርስትና ስናይ፣ በሁለቱም ሃይማኖቶች ላይ ስናይ የተገለጡ እነዚህ ሃይማኖት የተገለጡበት ሰዓት ስናይ ሰዎች ከሆነ አይዲዮሎጂ ከሆነ አስተሳሰብ ከሆነ አፍራሽ ከሆነ አመለካከት ወደ ሰውነት የሚያመጣ ነው። መደመርም ከሆነ አፍራሽ ኢትዮጵያ ትበተን ከሚል አስተሳሰብ ወደ ትደመር የሚል አስተሳሰብ የቀየረ ነው። ስለዚህ የተወለደውም ኢትዮጵያ ለመበተን ጫፍ በደረሰችበት ሰዓት መሆኑ ነው። ስለዚህ ምንድነው መደመርም ሆነ መለኮታዊ መጽሐፍቶች በቀጥታም ሆነ በተዘዋዋሪ በቅዱስ ሐሳብ ላይ መተባበርን፣ አብሮ መበልጸግን፣ አብሮ መራመድን፣ አብሮ መልማትን፣ አብሮ መዋጋትን በቀጥታም ሆነ በተዘዋዋሪ ይገልጻሉ። ስለዚህ መደመርም አብሮ መኖር፣ አብሮ መዋጋት፣ አብሮ መተባበርን ለድል እንደሚያበቃ ከዚህ